በአብዛኛውም ቀን በእሳት አምሳል መንፈስ ቅዱስን ሰደደላቸው። በአገር ሁሉ ቋንቋ ተናገሩ። እንደነርሱም ወደዚህ ብስና ወደዚህም ጽዋ ያንን ቅዱስ መንፈስ ላክ። መንፈስ ቅዱስ ስለወረደ የክህነት ልደት ነው፣ የወንጌል ልደቷ ነው፣ የሥርዓተ ቤተ ክርስቲያን ልደቷ ነው፣ የጥምቀት ልደቷ ነው፣ የቁርባን ልደት ነው፣ የተክሊል ልደት ነው። ተክሊል የሚፈጸመው ሜሮን ተቀብተን ነው። ሜሮን የምንቀባው መንፈስ ቅዱስ በዘይት ስለሚመሰል ነው። ዘይት ተቀብተው ነገስታት እንደሚነግሱ መንፈስ ቅዱስም ቅባት ፍስት ነውና ልጆቹን ስለሚያከብር የሰማይ ነገስታት ስለሚያደርግ ወአጽአርከ በክብር ሲል እንዳለ ነብዩ። ስለዚህ ቅባት ፍስት ነው፣ የሕይወት ቅብ ነው እሱ። ከዚህ የተነሳ መንፈስ ቅዱስ በመውረዱ ቤተ ክርስቲያን ተወለደችልን፣ ተክሊላችን ተወለደ፣ ክርስትናችን ተወለደ፣ ቅዳሴያችን ተወለደ፣ ክህነታችን ተወለደ፣ ሲኖዶሳችን ተወለደ። ሲኖዶስ ማለት እኮ የመንፈስ ቅዱስ ጉባኤ ማለት ነው። ሲኖዶስ ሲኖዲቆን ማለት መንፈስ ቅዱስ የሚመራው ጉባኤ ማለት ነው። አጠቃላይ የቤተ ክርስቲያን ልደቷ ዛሬ ሆነ። የእስራኤል ልደት መቼ ሆነ? በተራራው በአምሳኛው ቀን። የቤተ ክርስቲያን ልደት በአምሳኛው ቀን ሆነ። እስራኤል ያንን ቀን የእሸት በዓል ብለው አከበሩት። ከአዝመራው መጀመሪያ እሸቱን ቀመሱ። የመንፈስ ቅዱስ እሸት የሆነው ዛሬ መንፈስ ቅዱስ ወርዶ ለሐዋርያት የስብከት እሸት አቀመሳቸው። እነዚያ እሸቶቹ 3000 ምዕመናን ናቸው። ስለዚህ ምን ተባለ? በዓለ ሰዊት፣ የእሸት በዓል። የበረከት እሸት ቀመሱ። የስብከታቸውን ፍሬ ዛሬ ቀመሱ። መንፈስ ቅዱስ ወረደ ላዕለ ሐዋርያት። መንፈስ ቅዱስ ወረደ ላዕለ ሐዋርያት። ተመሲሎ 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 በነደ እሳት። ተመሲሎ 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 በነደ እሳት። ወረደ መንፈስ ቅዱስ ላዕለ ሐዋርያት ላዕለ ሐዋርያት ላዕለ ሐዋርያት። መንፈስ ቅዱስ በማለዳ ወይን አልቀመሱ፣ ዓይን ሆኗቸው የጌታ መንፈሱ። በአዲስ ቋንቋ ሕዝቡን አስገረሙ፣ ክርስቶስን ሰበኩ ሳይደክሙ። ወረደ መንፈስ ቅዱስ ላዕለ ሐዋርያት ላዕለ ሐዋርያት ላዕለ ሐዋርያት። መንፈስ ቅዱስ እንደ ፀሐይ ለዓለም አበሩ፣ በአዲስ መንፈስ በአዲስ ከበሩ። በአደባባይ ሰይፍ ሞት አልፈሩ፣ አስሮ ይዟቸው የእግዚአብሔር ፍቅሩ። ወረደ መንፈስ ቅዱስ ላዕለ ሐዋርያት ላዕለ ሐዋርያት ላዕለ ሐዋርያት። መንፈስ ቅዱስ ከሰይፍ ስለት ከእሳት አመለጡ፣ ድል አድርገው ከሰልፍ መሃል ወጡ። የዓለምን ጣይ ሁለንተና ንቀው፣ ያመኑትን አየን በደም ሰብከው። ወረደ መንፈስ ቅዱስ ላዕለ ሐዋርያት ላዕለ ሐዋርያት ላዕለ ሐዋርያት። መንፈስ ቅዱስ ሃሌሉያ ሃሌሉያ። ወረደ መንፈስ ቅዱስ ሃሌሉያ ሃሌሉያ። ወረደ መንፈስ ቅዱስ ላዕለ
ቅዱስ ላዕለ ሐዋርያት ላዕለ ሐዋርያት ላዕለ